እሺ ተማሪዎች እንዴት ናችሁ? ኢንተርፕረነርሺፕ ቻፕተር 5 ካቆምንበት እንቀጥላለን ማለት ነው። ሞጁላችሁ ላይ ያለው ፖርሽን በጣም ሰፊ ስለሆነ አጠር አድርጌ ለማዘጋጀት ሞክሬያለሁ በፒፒቲ። እስከተወሰነ ፓርት ድረስ በዚህ ፓወርፖይንት የምንቀጥል ይሆናል። 5.4 ኢምፖርታንስ ኦፍ ማርኬቲንግ ስሮ ማርኬቲንግ ዳት ማች ኦፍ ፕሮዳክት ዩቲሊቲ ኢዝ ክሬትድ። እንግዲህ በማርኬቲንግ አማካኝነት ፕሮዳክት ዩቲሊቲዎች ይፈጠራሉ። የፕሮዳክት ዩቲሊቲ ማለት ዩቲላይዝ ማድረግ ሰዎች ፕሮዳክትን ይጠቀማሉ። ከስተመር ፐርቼዝ ፕሮዳክት ቢኮዝ ኢት ፕሮቫይድ ሳቲስፋክሽን። አንድ ደንበኛ አንድን ፕሮዳክት ሊገዛ የሚችለው ምን ስለሚሆንለት ነው? ኒዱን ወይም ደግሞ ወንቱን ሳቲስፋይ ስለሚያደርግለት ነው። ዛት ሰምቲንግ ዳት ሜክስ ፕሮዳክት ካፓብል ሳቲስፋይንግ ወንት ኢዝ ዩቲሊቲ። ዩቲሊቲ የሚባለው ምንድን ነው? አንድ ፕሮዳክት ወንትን ሳቲስፋይ የማድረግ ችሎታ ማለት ነው። ዩቲሊቲ የምንለው አንድ ፕሮዳክት የአንድን ማህበረሰብ የአንድን ከስተመር ወንት ወይም ኒድ ሳቲስፋይ የማድረግ ብቃት ማለት ነው። እንግዲህ ብዙ አይነት ዩቲሊቲዎች አሉ። the kind of utility that market provides in the process are as follows ይለናል። ማርኬቲንግ ሊሰጠን የሚችለው የዩቲሊቲ አይነቶች በምን መልኩ ነው የሚለውን ስናይ የመጀመሪያው ፎርም ዩቲሊቲ ነው። ፎርም ነው። እንግዲህ አንድ ደንበኛ ፎርም ይፈልጋል። ምን ማለት ነው? ፎርም ዩቲሊቲ associated primarily with production, the physical or chemical changes that make a product more valuable. ፕሮዳክቱን ሲያየው ገጽታውን ፊዚካሊ ሊሆን ይችላል፣ ኬሚካሊ ምን ይመስላል የሚለውን ሊሆን ይችላል። ለምሳሌ አንድ ፈርኒቸር ላይ አንድን እንጨት ወደ ፈርኒቸር ሲቀየር የቀለም ቅቡ ሊሆን ይችላል፣ የዲዛይኑ ሊሆን ይችላል። እነዚህ ፎርም ዩቲሊቲ ይባላሉ። በዚህ መልኩ ከስተመርን ሳቲስፋይ ማድረግ ይችላል ማለት ነው። ስለዚህ አንዱ ፎርም ዩቲሊቲ ነው ማለት ነው። ሁለተኛው ፕሌስ ዩቲሊቲ ነው። ፕሌስ ዩቲሊቲ ኤግዚስትስ when a product is readily accessible to potential customers. ለምንፈልገው ታርጌትድ ከስተመራችን ለደንበኞቻችን የት ቦታ ላይ ነው ደንበኞቻችን በሚገኙበት አካባቢ ወይም ደንበኞቻችን እንዲገኝ ፕሮዳክቱን ማግኘት በሚፈልጉበት አካባቢ እንዲገኝ በማድረግ ፕሌስ ዩቲሊቲን ማግኘት ይቻላል ማለት ነው። ሶ ፊዚካሊ ሙቪንግ ዘ ፕሮዳክት ቱ a store near the customer add to its value. ደንበኞቻችን ወደሚገኙበት አካባቢ ስቶራችንን ማስጠጋት ወይም ፕሮዳክታችን የሚገኙበትን ዌርሃውስ በማስጠጋት ደንበኞቻችንን የፕሌስ ዩቲሊቲ እንዲያገኙ ማድረግ ይቻላል ማለት ነው። ሶስተኛው ታይም ዩቲሊቲ ነው። ታይም ዩቲሊቲ ማለት እንግዲህ ምንድን ነው? it means having a product available when you want it. ከስተመር በፈለገው ጊዜ በሚያገኝበት ቦታ እና ጊዜ ማግኘት ማለት ነው። having a product available when we want it is very convenient. አያችሁ፣ አንድን ፕሮዳክት በምንፈልገው ቦታ እና ጊዜ ማግኘት በጣም ኮንቪኒየንት ነው፣ በጣም አስፈላጊ ነው፣ በጣም ጠቃሚ ነው ማለት ነው። this is one of utility form የዩቲሊቲ አይነት ነው ማለት ነው። ሁለተኛው ኢንፎርሜሽን ዩቲሊቲ ይባላል። ኢንፎርሜሽን ዩቲሊቲ ማለት ምንድን ነው? it is created by informing prospective buyers that a product exists. በማርኬቲንግ አማካኝነት አንድ ፕሮዳክት እዚህ አካባቢ መኖሩን ማሳወቅ ማለት ነው። ኢንፎርም ማድረግ ደንበኞች የማያውቁት ፕሮዳክት የትኛውም አካባቢ ላይ ቢኖር ለከስተመርም ለፕሮዲውሰርም ጥቅም እንደሌለው ይታወቃል። ስለዚህ የኢንፎርሜሽን ዩቲሊቲ አስፈላጊ ነው ማለት ነው። ሌላው unless you know a product exists፣ አያችሁ፣ and where you can get it the product has no value። ፕሮዳክቱ መኖሩን እስካላወቃችሁ ድረስ ወይንም ደግሞ የት እንዳለ እስካላወቃችሁ ድረስ ፕሮዳክቱ ምንም አይነት ቫልዩ የለውም ማለት ነው። either for the producer or for the customer ማለት ነው። አምስተኛው ምንድን ነው? possession utility ነው። possession utility ማለት it's created when a customer buys the product that is ownership is transferred to the buyer። አያችሁ፣ ኦነርሺፕ ነው። possession utility ማለት አንድ ነገር እኔ ስገዛው የራሴ የሆነ ነው ማለት ነው። ገንዘቤን አውጥቼ ፐርቼዝ ሳደርግ ፖሴሽኑ መጀመሪያ ከነበረው ባለቤት ወደ እኔ እየመጣ ነው ማለት ነው። thus for a person to consume and enjoy the product a transaction must takes place። ይሄ ነው ትራንዛክሽን ቴክስ ፕሌስ መኖር አለበት፣ ኤክስቼንጅ መኖር አለበት። አንድ ነገር ስሰጠው በሪተርን እኔ ፕሮዳክቱን ማግኘት አለብኝ ማለት ነው። ገንዘብ ስለከፈልኩኝ እኔ የባለቤትነቱ ከመጀመሪያ ፕሮዲውሰር ወደ እኔ ትራንስፈር ይሆናል ማለት ነው። ሌላው ማርኬቲንግ ፊሎሶፊስ ነው። እንግዲህ ብዙ አይነት ማርኬቲንግ ፊሎሶፊዎች አሉ። የማርኬቲንግ ፊሎሶፊ የሚባሉት የመጀመሪያው
ፕሮዳክሽን ኮንሴፕት ነው። ፕሮዳክሽን ኮንሴፕት እንግዲህ the production concept holds that consumers will favor products that are widely available and low in cost። ፕሮዳክሽን ኮንሴፕት የሚባለው በዋናነት ምንድን ነው? ደንበኞች ወይም ኮንሱመሮች ለመግዛት የሚፈልጉት ፕሮዳክት ምን አይነት ነው? አቬሌብል የሆነ እንዲሁም ደግሞ ሎው ኮስት ያለው ማለት ነው። በዝቅተኛ ዋጋ የሚገኝ ሆኖ እንዲሁም በብዛት አቬል ማድረግ የሚችሉት ወይም ደግሞ ማግኘት የሚችሉት ከገበያ የማይጠፋ ፕሮዳክት እንዲሁም በዝቅተኛ ዋጋ ሊያገኙት የሚችሉት ፕሮዳክት ሲሆን ደንበኞች ለመግዛት ፋቨር ያደርጋሉ ማለት ነው። ማናጀርስ ኦፍ ፕሮዳክሽን ኦሪየንትድ ኦርጋናይዜሽንስ እንግዲህ ፕሮዳክሽን ኦሪየንትድ ኦርጋናይዜሽን ይባላሉ። ኮንሰንትሬት የሚያደርጉት ምን ላይ ነው? they concentrate on achieving high production efficiency የፕሮዳክሽን ኤፊሽንሲ ነው። they really focus on the quality how much our production is efficient and wide distribution ላይ ፎከስ ያደርጋሉ ማለት ነው። ስርጭት ላይ ለደንበኞቼ በፈለጉት ቦታ በፈለጉት ጊዜ እየደረሰ ነው የሚለውን ፎከስ አድርገው ይሰራሉ ማለት ነው። the assumption that consumers are primarily interested in product availability and low price holds in at least two situations በሁለት ሲቹዌሽኖች ሆልድ ይደረጋል። እነዚህ ደንበኞች በዋናነት ፍላጎታቸው ምንድን ነው? የፕሮዳክት መኖር ነው። ፕሮዳክቱ አለ ወይ የሚለው ነው። ሁለተኛ ዋጋው ዝቅተኛ ነው ወይ? ኮንሱመር ይሄን ነው። ሁለቱ ነገሮች ነው በዋናነት ፍላጎት ያለው ማለት ነው። በምን ምክንያት ነው? እነዚህ በሁለት ነገሮች ይጠቃልላሉ። የመጀመሪያው where the demand for a product exceeds supply የመጀመሪያው የት ነው ማለት ነው? ፍላጎት ከአቅርቦት በበለጠበት አካባቢ ነው ማለት ነው። አያችሁ as many developing countries like ኢትዮጵያ እንደ ኢትዮጵያ ባሉ ሀገራት ፍላጎት ከአቅርቦት ይበልጣል እና እነዚህ አካባቢዎች ላይ ሰዎች የአቬሌቢሊቲ ኢሹ በጣም አለባቸው። እንዲሁም ደግሞ የኮስትም ኢሹ አለባቸው። ምክንያቱም ነጋዴ ፕሮዳክት ከሌለ የያዘውን ፕሮዳክት ዲማንድ እስካለ ድረስ ወይም ደግሞ ፍላጎት እስካለ ድረስ የያዘውን ፕሮዳክት ከፍ አድርጎ ስለሚጠራ በእነዚህ ዲቨሎፒንግ ካንትሪስ ላይክ ኢትዮጵያ ኤንድ አዘር ዲቨሎፒንግ ካንትሪስ ምንድነው የሰዎች የደንበኞች ፍላጎት አቬሌቢሊቲ ኦፍ ፕሮዳክት ኤንድ ሎው ኮስት ነው ማለት ነው። ሁለተኛው the second situation is where the product cost is high and has to decrease to expand the market እንደጠቀስኩት አሁን የመጀመሪያው ዲማንድ ከሰፕላይ ሲበልጥ ነው። ሁለተኛው ኮስት ደግሞ በጣም ሃይ ሲሆን ነው። እንዳልኩት ለምን ሃይ ይሆናል ማለት በዲቨሎፒንግ ካንትሪዎች ነጋዴዎች እቃቸውን በፈለጉት ዋጋ መሸጥ የሚያስችል ሁኔታ ይፈጠርላቸዋል ማለት ነው። እና በእነዚህ ሁለት ምክንያቶች ደንበኞች አቬሌቢሊቲ እና ሎው ኮስት ላይ በጣም ኢንተረስትድ ናቸው ማለት ነው። ዘ ፕሮዳክት ኮንሴፕት ነው ሌላኛው ፊሎሶፊ ኦፍ ማርኬቲንግ ፕሮዳክት ኮንሴፕት ነው። ምንድነው? ዘ ፕሮዳክት ኮንሴፕት ሆልድስ ዛት ኮንሱመርስ ዊል ፋቨር ዞዝ ፕሮዳክት ዛት አር ኦፈር ዘ ሞስት ኳሊቲ። የፕሮዳክት ኮንሴፕት ምን ይለናል? ኮንሱመሮች በጣም የሚፈልጉት ነገር ቢኖር ኳሊቲ ነው። ለኳሊቲ በጣም ትልቅ ትኩረት ይሰጣሉ። ፐርፎርማንስ ኦር ኢኖቬቲቭ ፊውቸርስ ይለናል። ለኳሊቲ እንዲሁም ለኢኖቬቲቭ ፊውቸሮች ለምሳሌ አንድ የፈርኒቸር ፋብሪካ ወይም የፈርኒቸር ካምፓኒ የተለያዩ ዲዛይኖችን የሚያቀርብበት ዋነኛ ምክንያት ሰዎች ኢኖቬቲቭ የሆኑ ነገሮችን ስለሚፈልጉ ነው፣ እንዲሁም ኳሊቲን ስለሚፈልጉ ነው ብሎ የሚያምን ፊሎሶፊ ነው ማለት ነው። ማናጀርስ ኢን ፕሮዳክት ኦሪየንትድ ኦርጋናይዜሽን ፎከስ ዜር ኢነርጂ ኦን ሜኪንግ ሱፐሪየር ፕሮዳክትስ ኤንድ ኢምፕሩቪንግ ዘም ኦቨር ታይም። እንግዲህ የዚህ የማናጀርስ ኢን ፕሮዳክት ኦሪየንትድ ኦርጋናይዜሽን የዚህ ፊሎሶፊ አራማጅ የካምፓኒ ባለቤቶች እንደማለት ነው። ባጭሩ ምንድነው ፍላጎታቸው? ብዙውን ኢነርጂያቸውን ኢንቨስት የሚያደርጉት ምን ላይ ነው? ሜኪንግ ሱፐሪየር ኳሊቲ ፕሮዳክትስ ኤንድ ኢምፕሩቪንግ ዘም ኦቨር ታይም። እነሱንም ደግሞ በጊዜ ሂደት ማሻሻል ነው ማለት ነው። ስለዚህ ፕሮዳክት ኮንሴፕት ምንድነው? ዘይ ጊቭ ሃይ አቴንሽን ፎር ሃይ ኳሊቲ ፕሮዳክትስ። ደንበኞች ለፕሮዳክት ቅድሚያ ይሰጣሉ ብለው የሚያምኑት ናቸው እነዚህ ፊሎሶፈሮች። ፕሮዳክት ኦሪየንትድ ካምፓኒስ ኦፍን ዲዛይን ዜር ፕሮዳክት ዊዝ ሊትል ኦር ኖ ኮንሱመር ኢንፑት። አያችሁ፣ ብዙ ጊዜ ፕሮዳክት ኦሪየንትድ ካምፓኒዎች ብዙውን ትኩረታቸው ፕሮዳክት ላይ ነው። ፕሮዳክታቸውን ኳሊቲ ማስያዝ ላይ ነው እንጂ ደንበኛ በራሱ ጊዜ ይመጣል ብለው የሚያምኑ ናቸው። ምንም ደንበኛ ሳይኖራቸው ወደ ፕሮዳክት ወደ ማምረትም የሚገቡ አሉ። ተግባባ።
ምንድነው they trust that their engineers will know how to design or improve the product። ሰዎች ፕሮዳክቱን አምኖት እንዲመጡ የሚያስችሉ ኢንጂነሮች እንዳሏቸው ያምናሉ፣ ወይም እነሱ የሚሰሯቸው እቃዎች ካስተመሮችን መሳብ እንደሚችሉ ያምናሉ ይለናል። ፕሮዳክት ኮንሴፕት ይህን ይመስላል። እንግዲህ ሶስተኛው ሴሊንግ ኮንሴፕት ነው። ሶስተኛው ፊሎሶፊ ኦፍ ማርኬቲንግ ሴሊንግ ኮንሴፕት ነው። ምን ይለናል ይሄ? ሴሊንግ ኮንሴፕት ሆልድስ ዛት ኮንሱመርስ ኢፍ ሌፍት አሎን ዊል ኦርዲነርሊ ኖት ባይ ኢነፍ ኦፍ ዘ ኦርጋናይዜሽን ፕሮዳክት። ደንበኞች የሆነ ካምፓኒ ውስጥ ገብተው ሰርቪስን ሲጠቀሙ የሰርቪሱ ተጠቃሚ እነሱ ብቻ እንደሆኑ ካሰቡ ለመግዛት ብዙም አይደፍሩም እንደማለት ነው። ዘ ኦርጋናይዜሽን መስት ዜርፎር አንደርቴክን አን አግሬሲቭ ሴሊንግ ኤንድ ፕሮሞሽን ኤፈርትስ። የመሸጥና የማስተዋወቅ ስራን በጣም ካምፓኒዎች፣ እነዚህ ሰርቪስም ሊሆን ይችላል፣ እንዲሁም ታንጀብል ወይም ኢንታንጀብል ፕሮዳክትን የሚሰጡ ካምፓኒዎች ትልቁን ኢነርጂያቸውን ፕሮሞሽን ላይ ማሳለፍ አለባቸው። ገዢ ሊኖራቸው ይገባል። ከጥራትም በላይ ፕሮሞሽን ሊሰራ ይገባል ነው የሚለን። ደንበኛ መሳብ አለበት። ምክንያቱም አንድ ደንበኛ እሱ ብቻ እንደሚገዛ ከተሰማው ለዛ ፕሮዳክት ያለው ዋጋ ይቀንሳል ብሎ የሚያምኑ ፊሎሶፈሮች ናቸው እነዚህ። ዘ ሴሊንግ ኮንሴፕት ኢዝ ፕራክቲስድ ሞር አግሬሲቭሊ ዊዝ አንሳውት ጉድስ። አንሳውት ጉድስ ማለት ደንበኞች ብዙም ገዢ የሌለባቸው ወይም የማይፈለጉ ጉዶች ማለት ነው። አንሳውት ጉድስ ማለት ዞስ ጉድስ ዛት ባየርስ ኖርማሊ ዱ ኖት ቲንክ ኦፍ ባይንግ። ሰዎች እንዲሁም ለመግዛት ሁሉ የማያስቧቸውን ነገሮች በማስተዋወቅ አግሬሲቭ ናቸው። የሴሊንግ ኮንሴፕት ማለት ብዙ ጊዜ ፕራክቲስ የሚደረገው እነዚህ ኢንሹራንስ ካምፓኒዎች፣ አሁን ብዙ ሰው ኢንሹራንስ የለውም እንደምታውቁት፣ ኤንሳይክሎፒዲያ ሊሆን ይችላል፣ ፊውነራል ፕሎትስ፣ እነዚህ ሰዎች ለመግዛት የሚያስቧቸው ነገሮች ናቸው እና ትንሽ ደንበኛ ያላቸው ካምፓኒዎች ናቸው አይደል? ስለዚህ እነዚህ ካምፓኒዎች ትልቁ ስራቸው ምንድነው? ፕሮሞሽን ላይ ነው ማለት ነው። እና ሴሊንግ ኮንሴፕት ይህንን ነው የሚለን። አራተኛው ማርኬቲንግ ኮንሴፕት ነው። ዘ ማርኬቲንግ ኮንሴፕት ሆልድስ ዛት ዘ ኪይ ቱ አቺቪንግ ኦርጋናይዜሽናል ጎልስ ኮንሲስቲንግ ኦፍ ቢንግ ሞር ኢፌክቲቭ ዛን ኮምፒቲተርስ ኢን ኢንተግሬቲንግ ማርኬት አክቲቪቲስ ቱዋርድ ዲተርማይኒንግ ኤንድ ሳቲስፋይንግ ዘ ኒድስ ኤንድ ዋንት ኦፍ ታርጌት ማርኬትስ ይለናል። የማርኬቲንግ ኮንሴፕት የሚለው ምንድን ነው? የኦርጋናይዜሽናል ጎልን አቺቭ ለማድረግ ምን መካተት አለበት ማለት ነው። ኮንሲስት ኦፍ ቢንግ ሞር ኢፌክቲቭ ዛን ኮምፒቲተርስ ኢን ኢንተግሬቲንግ ማርኬቲንግ አክቲቪቲስ ቱዋርድስ ዲተርማይኒንግ ሳቲስፋይንግ ዘ ኒድስ ኤንድ ዋንትስ ቱ ታርጌት ማርኬት ደንበኞችን ወይም ደግሞ ከስተመሮች ያሉበትን አካባቢ በማጥናት የሚፈልጉትን ነገርም ሪሰርች በመስራት በሚፈልጉት ቦታና ሰዓት በማቅረብ እንዲሁም ፕሮዳክታቸውን ደግሞ የራሳቸውን ካምፓኒ ፕሮዳክት በማስተዋወቅ ከሌሎች ኮምፒውተሮች ልቆ መገኘትን ነው ትልቁ ኮንሴፕት ብለው የሚያምኑት ዚስ ማርኬቲንግ ኮንሴፕት ማለት ነው። The marketing concept has been expressed in many colorful ways። እንግዲህ ማርኬቲንግ ኮንሴፕት በተለያዩ መንገድ ዲስክራይብ ይደረጋል። ምንድነው? የመጀመሪያው ሚቲንግ ኒድስ ፕሮፊታብሊ። አያችሁ፣ የሰውን ልጅ ወይም የከስተመሮቻችንን ኒድ ማሟላት በምን በትርፋማነት እኛም እያተረፍን ከስተመሮቻችንም ሳትስፋይ እናድርግ የሚል ለማለት ነው። ፋይንድ ወንትስ ኤንድ ፊል ዘም የሚልም ገለጻ አለው የማርኬቲንግ ኮንሴፕት። የሰዎችን ፍላጎት ማግኘት ከዛ እነሱን ማሟላት ለማለት ነው። ላቭ ዘ ከስተመርስ ኖት ዘ ፕሮዳክት የሚልም ፊሎሶፊ ያላቸው ማለት ነው። ሌላው ደንበኞችን እንጂ ፕሮዳክትን አይደለም የኛ ውዴታ ይላሉ። ሶሳይታል ማርኬቲንግ ኮንሴፕት የሚለውስ ምንድን ነው የሚለውን እኔ ሶሳይታል ማርኬቲንግ ማለት ኢት ኢዝ ዘ ኮንሴፕት ሆልድስ ዛት the organization's task is to determine the need, want and interest of target market። ዋናው ትኩረቱ ምንድን ነው? የደንበኞች ፍላጎት የትኛው ነው? ኢንተረስታቸው ምንድን ነው? ምን ፕሮዳክት ነው የሚፈልጉት? ምንስ የትኛው ሰዓት ላይ የትኛውን ፕሮዳክት ይፈልጋሉ? በየትኛው ቦታስ የትኛው ፕሮዳክት ይፈልጋል የሚለው ትልቅ ታርጌት ነው ማለት ነው ለዚህ ለሶሳይታል ማርኬቲንግ ፊሎሶፊ። ኤንድ ኦልሶ ቱ ዲሊቨር ዘ ዲዛይርድ ሳቲስፋክሽን ሞር ኢፌክቲቭሊ ኤንድ ኤፊሽንትሊ ዛን ኮምፒቲተርስ ኢን ኤ ዌይ ዛት ፕሪዘርቭስ ኦር ኢንሃንስ ዘ ኮንሱመርስ ኤንድ ሶሳይታል ዌልቢንግ። ቅድም እንዳለው ከማርኬቲንግ ኮንሴፕት ጋር የተወሰነ ግንኙነት አለው። ነገር ግን እዚህ ምንድነው ሶሳይቲውን ነው በደንብ ትኩረት ሰጥተው የሚሰሩት ማለት ነው። ሶሳይቲው ላይ እንዴት ነው ከሌሎች ኮምፒውተሮች በተሻለ እኛ
የሰዎችን ፍላጎት ማሟላት የምንችለው የሚል ፊሎሶፊ ነው ማለት ሶሳይታል ማርኬቲንግ ኮንሴፕት። ስድስተኛው ሪሌሽንሽፕ ማርኬቲንግ ነው። ሪሌሽንሽፕ ማርኬቲንግ ሲባል ኢት ኢዝ ዘ ፕራክቲስ ኦፍ ቢልዲንግ ሎንግ ተርም ሳቲስፋይንግ ሪሌሽንስ። ምን ማለት ነው? ሪሌሽንሽፕ ማርኬቲንግ ማለት ፕራክቲስ ኦፍ ቢልዲንግ ሎንግ ተርም ሳቲስፋይንግ ሪሌሽንስ። ከከስተመር ጋር በጣም ሳቲስፋይ ባደረገው ቁጥር ግንኙነታችሁ የዘለቀ የሆነ ወይም ደግሞ ከፍተኛ ጠንካራ የሆነ ቦንድ በከስተመር እና በፕሮዲውሰሩ መካከል ይፈጠራል ማለት ነው። ዊት ኬይ ፓርቲስ ካስተመርስ ሊሆን ይችላል፣ በሰፕላየሮቹ፣ በደንበኞቹ፣ በዲስትሪቢዩተሮቹ ኢን ኦርደር ቱ ሪቴን ሎንግ ተርም ፕሪፈረንስ ኤንድ ቢዝነስ ማለት ነው። ሎንግ ተርም የሆነ ፕሪፈረንስ እና ቢዝነስን ወይም ግንኙነትን የደንበኛና የኮንሱመር እና የፕሮዲውሰር ማለት ነው፣ ወይም ደግሞ የዲስትሪቢዩተር እና የሰፕላየር የእነዚህን ግንኙነት በደንብ ማጥበቅ ማለት ነው። ትልቁ ፎከስ የሪሌሽንሽፕ ማርኬቲንግ ይሄ ነው። ዘ አልቲሜት አውትካም ኦፍ ሪሌሽንሽፕ ማርኬቲንግ ኢዝ ዘ ቢልዲንግ ኦፍ ኤ ዩኒክ ካምፓኒ አሴት ኮልድ ማርኬቲንግ ኔትወርክ። እንግዲህ ትልቁ ቢዝነስ ላይ እንደውም ትልቁ ትኩረት የሚሰጠው ለምንድን ነው? ለኔትወርክ ነው። ማርኬቲንግ ኔትወርክ ሊኖር ይገባል ብለው የሚያምኑ ናቸው እነዚህ። ለማርኬቲንግ ኔትወርክ ደንበኛ ዛሬ ገዝቶ ስለሄደ ሳቲስፋይድ አይሆኑም። ይልቅ ግንኙነታችን ምን ያህል ተጠናክሯል፣ ነገ የመምጣት እድሉ ምን ያህል ነው የሚለውን ትልቅ አጽንኦት ሰጠው የሚሰሩ ፊሎሶፈሮች ሪሌሽንሽፕ ማርኬቲንግ ላይ ይመደባሉ ማለት ነው። 5.6 ማርኬቲንግ ኢንፎርሜሽን ሲስተም ይለናል። ምንድን ነው ማርኬቲንግ ኢንፎርሜሽን ሲስተም? ኤቭሪ ፊርም ወይም ደግሞ ኤቭሪ ካምፓኒ መስት ኦርጋናይዝ ዘ ፍሎ ኦፍ ኢንፎርሜሽን ቱ ኢትስ ማርኬቲንግ ማናጀርስ። የትኛውም ድርጅት ኢንፎርሜሽን ሊኖረው ይገባል። ምን ማለት ነው? ከመጀመሪያ ስንነሳ ማርኬቲንግ ሪሰርች የሚፈልግ ስራ እንደሆነ አይተናል አይደል? ደንበኞች ምን ይፈልጋሉ? ሁ ኢዝ ማይ ካስተመርስ። ከዛ እነኚህ ከስተመሮች ደግሞ ምን ይፈልጋሉ? ሃው ካን አይ ሳቲስፋይ ዜር ዋንት ኤንድ ኒድስ። ከዛ የመጨረሻው ሃው ካን አይ ጌት ፕሮፊት አስ አይ አም ሳቲስፋይንግ ማይ ካስተመርስ የሚል መጀመሪያ ስንነሳ 4 ቤዚክ ነገሮችን አስቀምጠን ተነስተናል አይደል? ስለዚህ እነዚህ 4 ሪሰርቾች በጣም ብሩድ የሆነ ሪሰርች ስለሚሰራ እነዚህ ኢንፎርሜሽን ሲስተም ኔትወርክ ያስፈልጋቸዋል። ይህን ነው ማርኬቲንግ ኢንፎርሜሽን ሲስተም የሚባለው። ለማርኬቲንግ ማናጀሩ ግብአት ማለት ነው። ማርኬቲንግ ማናጀሩ ምን ይፈልጋል? ግብአት ይፈልጋል እነዚህ ነገሮች ለመወሰን። ስለዚህ ኢንፎርሜሽን ሲስተሙ ያን ለማለት ነው። ማርኬቲንግ ኢንፎርሜሽን ሲስተም ኮንሲስትስ ኦፍ people, equipment and procedure to gather, sort, analyze, evaluate and distribute needed timely and accurate information to marketing decision makers. ለማርኬቲንግ ዲሲዥን ሜከሮች እዚህ ቦታ ላይ እንደዚህ አይነት ፕሮዳክት ያስፈልጋል፣ እዚህ ቦታ ላይ በዚህ መልኩ ግንኙነት ከከስተመር እና ፕሮዲውሰር በዚህ መልኩ ግንኙነት መጠናከር አለበት የሚሉ ውሳኔዎችን ዲሳይድ ለማድረግ ኢንፎርሜሽን ጋዘር ተደርጎ ለማርኬቲንግ ማናጀሩ ግብአት መደረግ አለበት ማለት ነው። ተግባባን? ለዛ አስፈላጊ በሆነ ሰዓት አስፈላጊ የሆነ ዲሲዥን ለመወሰን የማርኬቲንግ ኢንፎርሜሽን ሲስተም በጣም ወሳኝነት አለው ማለት ነው። ዘ ማርኬቲንግ ማናጀር ቱ ካሪ አውት ዘ አናላይሲስ ፕላኒንግ ኢምፕሊሜንቴሽን ኤንድ ኮንትሮል ሪስፖንሲቢሊቲ ዘይ ኒድ ኢንፎርሜሽን አባውት ዲቨሎፕመንት ኢን ዘ ማርኬቲንግ ኢንቫይሮንመንት። በደንብ ማርኬቲንግ ኢንቫይሮንመንቱ ላይ መረጃን ይፈልጋሉ ማለት ነው። እንዳልኩት ፕላን ለማድረግ አናላይዝ ለማድረግ ኢምፕሊሜንት አድርገው እንዲሁም to decide whether our product is valuable or not የሚለውንም የትስ አካባቢ ነው ማቅረብ ያለብን እያንዳንዱን ፕሮዳክታችንን በየትኛው ሰዓት መቅረብ አለበት የሚለውን ውሳኔ ለማሳለፍ ኢንፎርሜሽን ያስፈልገዋል ማለት ነው።